የሮም ቄሳሮች እነዚያ ጣዖት አምላኪ ነገስታቶች ሐዋርያው ቅዱስ ጴጥሮስን ዘቅዝቀው ሰቀሉት። እኒኞቹ የሮም ፋሽስቶች ፋሽስት ሞሶሎኒ ደግሞ ታላቁን ኢትዮጵያዊ ብፁዕ አቡነ ጴጥሮስን በ8 ጥይት ደብድበው ገደሏቸው። አቤት የሰው መመሳሰል አትሉም ታዲያ? ፋሽስት ጣሊያን ኢትዮጵያውያኖችን ለመከፋፈል ያልፈነቀለው ድንጋይ ያልማሰው ጉድጓድ አልነበረም። አንዱና ዋነኛው ደግሞ ሃይማኖት ነበር። ሲያሻው ቤት አብያተ ክርስቲያናቶችን እያፈረሰ መስጅድ እየገነባ ሲያሻው በክርስቲያን እንዴት ትተዳደራላችሁ እያለ እያሳመፀ ይሄም አልሆነለት ሲል በሸዋ እንዴት ተገዛችሁ፣ የጎጃሙን እከሌ ገሎት፣ የወሎውን እከሌ አስገድሎት እያለ ህዝቡን ለመበታተን ያልፈነቀለው ድንጋይ አልነበረም። በሃይማኖቱ ተሳክቶለት የገዛቸው ብፁዓን አባቶች ነበሩ፣ እንደነ አቡነ አብርሃም አይነቶቹ። ነገር ግን ብፁዕ አቡነ ጴጥሮስን በእጁ ለማስገባት አልሆነለትም። የተጠቀማቸውን የማጭበርበር፣ የማታለል ገንዘብ፣ ስልጣን፣ አልፎ ተርፎም ጉልበት ሁሉንም ተጠቅሟል። ግን አባታችን ላይ አንዱ መርባና ኖሮት አልሰራለትም ነበር። አያችሁ፣ ብፁዕ አቡነ ጴጥሮስ ከመጀመሪያውም ወደ ማይጨው ንጉሱን ተከትለው ዘምተው ነበር። ሲመለሱም አርበኞችን እያበረታቱ ሃይማኖታቸውን እየሰበኩ ነበር የተመለሱት። በአራቱም አቅጣጫ አዲስ አበባን ዙሪያዋን የከበቡት አርበኞች ትግላቸው ከባድ ነበርና አብረዋቸው እየመሩም ጭምር ነበሩ። ኋላ እርስ በርሳቸው መነጋገር ስላልቻሉ በወቅቱ ያ ስኬታማ ባይሆንላቸው ንጹሕ አባታችን ፈርተው ከሌሎች አርበኞች ጋር ወደኋላ አልሸሹም። ይልቁንስ ወደ አዲስ አበባ ሰተት ብለው ነው የገቡት። ጣሊያንም ቀናኝ ብለው አባታችንን በብዙ ለማታለልና ለማጭበርበር ሞክሯል። ለምሳሌ በወቅቱ ፓትርያርክ የነበሩትን አቡነ ቄርሎስን ጠርተው አቡነ ቄርሎስ እኮ እኛን ተቀላቅለውናል፣ ስለምንድን ነው አንተ የምታምፀው ሲሉ ይጠይቋቸዋል። እርሳቸውም አቡነ ቄርሎስ እኮ ግብፃዊ ነው፣ የኢትዮጵያ ነገር አይገደውም። እኔ ግን ኢትዮጵያዊ ነኝ፣ ያውም የሃይማኖት አባት። ማስተማርና ህዝቤን ማጠንከር ሲጠበቅብኝ ጭራሽ ሀገሬን ከድቼ ከጣሊያን ጎን አልሰለፍም አሉ። ሀገሬን ከድቼ ለጣሊያን አላድርም። አውቃለሁ እናንተ ልትገድሉኝ እንደፈለጋችሁና ልትገድሉኝ እንደወሰናችሁ ጠንቅቄ ያውቃለሁ። ግን በእናንተ ችሎት ውስጥ የምናገረው አንዳችም ነገር የለኝም። ባይሆን ለእግዚአብሔር የምነግረው አለኝ፣ ለእርሱ ነግረዋለሁ አሉ። 1928 ዓመተ ምህረት ሐምሌ 21 ሌሊቱን ሙሉ ሲገረፉና ሲጎሳቆሉ ያደሩት ብፁዕ አባታችን ሐምሌ 22 በፍርድ አደባባይ ለሞታቸው በተደገሰላቸው አደባባይና መድረክ ላይ ዋሉ። በህዝብ ተከበው ህዝቡ ለጣሊያን ይገዛ ዘንድ አንድ ነገር እንዲሉ ተጠይቀው አሻፈረኝ ያሉት አባት በተሰበሰበው ህዝብ ፊት አንዳችም ፍርሃት ሳይታይባቸው ብፁዕ አቡነ ጴጥሮስ እንዲህ አሉ። ለውድ ሀገራችሁ፣ ለቀናች ሃይማኖታችሁ ቁሙ፣ ታገሉ። ነፃነታችሁን ከሚያረክስ ሞታችሁ ስማችሁ ቢቀደስ ታላቅ ዋጋ ያለው ክብርን በሰማይ ታገኛላችሁ አሉ። በዚህ ብቻ አላበቁም። ለጠላት እንዳትገዛ አውግዣለሁ አሉ ህዝባቸው። አሁን ለጠላት እንዳትገዛ እንኳን ሰው የኢትዮጵያን ምድር ጠርተው የኢትዮጵያ ምድር ለጠላት ብትገዛ በጌታዬ በኢየሱስ ክርስቶስ ስም የተወገዝክ ሁን ሲሉ አወገዙ። እኔን እንዳሻችሁ አድርጉኝ፣ ተከታዮችን ግን እንዳትነኩ ብለው በጀርባቸው በተቀበሏቸው በቅድሚያ 3 ጥይቶችን በጭንቅላቶቻቸው ተቀብለው ከወደቁ በኋላ አስክሬናቸው ላይ ሌላ 5 ጥይት ረፍርፈው ገደሏቸው። አስክሬኑን ማንም እንዳይነካና እንዳያነሳ ፋሽስት ጣሊያን አዞ እዚያው አሳደራቸው።
ኋላም በድብቅ ወስዶ ቀበራቸው። አንድ አባት አይተው ኖሮ እንግዲህ አስክሬናቸውም ቢሆን ከድል በኋላ ነው ከተቀበረበት ከተደበቀበት ወጥቶ በቤተ ክርስቲያን እንዲያልፍ የተደረገው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም በምዕተ ዓመቱ በሚሊኒየሙ ማለት ነው ልዩ ገድል ከሰሩ አባቶች ውስጥ አንዱ ሆነው ፍቻ አካባቢ በስማቸው ቤተ ክርስቲያን ታንጾላቸው ይዘከራሉ፣ ይወደሳሉ። ጋሽ ጸጋዬ ገብረ መድኅን አንድ ጊዜ ከማዘጋጃ ቤት አምሽተው ሲወርዱ እዚያው ሐውልታቸው አጠገብ አቡነ ጴጥሮስ ሐውልት ላይ ማለት ነው አንዱ ሰካራም እሱ ጀብራሪ ነው የሚለው ሽንቱን እየሸና ሲሰድባቸው ያዳምጣል። አንተ ድንጋይ ወገኖችህና ጓደኞችህ ተመችቷቸው ይኖራሉ፣ አንተ ግን ድንጋይ ነህ። አዎ ድንጋይ ስለሆንክ ሞትክ፣ አሁንም ይሸናባሃለሁ ይላል። ኋላም ይህንን ጀብራሪ ቦክስ ገጥሞ ተደባድቦ ሰዎች እንደገላገሉትና በቁጭትና በሐዘን ተውጦ ሄዶ ያንኑ ማታ ድንጋዩ አንተ ነህ የሚል ግጥም መጽሐፍ እንደጀመረ ይነግረናል። ያችን ጴጥሮስ ያችን ሰዓት የተሰኘው ግጥም እሳት ወይ አበባ መጽሐፍ ላይ ያለውን የሰጠን በዚህ ተነስቶ እንደሆነ ይነገራል። ያልታደለ ትውልድ ጀግናን ይራገማል፣ ጀግናን ይሳደባል። ለነገሩ ለትናንሽ የብሔር ነፃ አውጪዎችና ለትናንሽ ሀገር አፍራሾች እየዘፈነ ታላላቆቹን ጀግኖች መርሳትና አለመዘከርም ልክ ከተሳዳቢዎች ያስቆጥራል። ለሀገር ሲሉ የወደቁ ታላላቅ ጀግኖችን አለመሳደብ ብቻ ሳይሆን አለመዘከርም ከመሳደብ ከማዋረድ ይቆጠራል። ወገኖቼ ዛሬ እንደ አቡነ ጴጥሮስ አይነት አባቶች አሉን ወይ? ዛሬ ለኢትዮጵያ ሲሉ ዛሬ ለሃይማኖታቸው ሲሉ ከፊት ቆሞ የሚገዝቱን ከፊት ቆሞ የሚወድቁልን ዛሬ እንኳን ፓትርያርክ ትሆናለህ ተብሎ ሽልማትና ሹመት ቀርቦለት አይደለም የትንሿ ቤተ ክርስቲያን አስተዳዳሪ ለመሆን የለም። እግዚአብሔር ይታረቀን፣ የአባቶቻችን አምላክ ይታረቀን። አዎ ከዛሬ 90 ዓመታት በፊት የነበሩት አባቶቻችን ታላላቆቹ የአባታችንን የብፁዕ አቡነ ጴጥሮስን ግዝት ሰምተው ሀገራችንን ሃይማኖታችንን ከጠላት መዳፍ እጅ አስጥለው ያልተገዛች አንገቷን ያልደፋች ከነ ክብሯ የቆመች ሀገርን አስረክበው አለፉ። ዛሬስ እኛስ ላልገዙን ፋሽስቶች እንኩ እጃችንን እያለን የምንሰጠው እኛ ይብላኝ የለን። ይፍትህን አባቴ።